ስለምን እየተነጋገርን ያለ ነው? እስቲ የተሸነፈ ጠላት በሉ። ጮክ ብላችሁ በሉ። የተሸነፈ ጠላት በሉ። ብዙ ጥቅሶችን አይተናል። ሁለት ሶስት ጥቅሶችን ግን ሜንሽን እናርግና ወደ ዛሬ ዋነኛ መልእክታችን እንገባለን። ቆላስይስ 2:15 እንደዚህ ይላል። ስለ ጌታ ኢየሱስ እየተናገረን ያለው የገዢዎችና የባለስልጣናትንም ማዕረግ በመግፈፍ ይሄ አዲሱ መደበኛ ትርጉም። የ2005ቱ ትርጉም ደግሞ ሲናገር ትጥቅ በማስፈታት አሜን። ገዢዎችን ባለስልጣናትን ትጥቅ አስፈትቶ ወይንም ማዕረጋቸውን ገፎ በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ። እያዞረ እያንከራተተ በየሰፈሩ እየወሰደ ተሸንፏል። እዩት፣ ማዕረጉ ተገፏል፣ ትጥቅ ፈቷል፣ ኃይል የለውም። አሜን። ደጋግሜ ብያቸዋለሁ። መንግስት ሰዎች እንዳይፈሩ ሲፈልግ አማጺ ቡድንን ሲይዝ ቲቪ ላይ ይለቃል። በድብቅ የትኛውም አማጺ ቡድን አይያዝም። ታውቃላችሁ፣ ጠላት የትኛውም በድብቅ አይያዝም። ባለፈው ማዱሮን ሲይዙት አይኑን አስረው እንትን አድርገውበት ምን ታስሮ አቁሞ ፎቶ ያነሳሉ። ለምን ይመስላችኋል? there is a purpose፣ ዓላማ አለው። ፎቶም ያነሱበት ምክንያት is like ድል ነስተናል፣ ድል የመንሳታችን ምልክት ደግሞ ይሄውና ብለው ነው። ጌታ ኢየሱስም አለ አለቆችን፣ ስልጣናትን፣ አጋንንታዊ የሆኑ ኃይላትን በሙሉ ድል ነስቷል። እዛው ተዋቸው አይልም፣ እያዞራቸው በአደባባይ ላይ እያዞራቸው እንዲታዩ አደረገ። ስለዚህ እኛ ማን የሚያሳየንን ነው የምናየው? ማን የሚያሳየንን ነው የምናየው? ኢየሱስ ምን ያሳየናል ይላል? ድል ነስቶ በአደባባይ እያዞረ እንዲታዩ አደረገ። ማዕረግ ተገፈው ትጥቅ ፈተው እንዲታዩ አደረገ። ሰይጣንን ግን እስቲ የሆነ ነገር አሳየኝ በሉት። ሰይጣን እንደዛ ያሳያችሁ። ሰይጣን ትጥቅ ለብሶ ነው የሚያሳያችሁ። የድሮ ፎቶ ነው የሚያሳያችሁ። የድሮ ፎቶ፣ ድሮ ስልጣን እያለው፣ ድሮ ጀግና እያለ፣ ድሮ ኃያል እያለ ያለውን ፎቶ ነው የሚያሳያችሁ። እኛ ሪሰንት ነው የምናየው። የቅርብ ጊዜ ፎቶ የለም በሉት። የቅርብ ጊዜ ምስል የለም። የቅርብ ነው። የጥንት አታሳየኝ። ሪሰንት ፎቶ እንደዚህ ይመስላል። ትጥቅ ፈቷል። አሜን። ኃይል አሁን የለውም። እስቲ ኃይል የለውም በሉ። ጮክ ብላችሁ በሉ። ኃይል የለውም። አሜን። ዮሐንስ ወንጌል ምዕራፍ 12 ቁጥር 31 እና 32 እንደዚህ ይላል። ጌታ ኢየሱስ የተናገረው ነው። ይህ ዓለም የሚፈረድበት ጊዜ አሁን ነው። መቼ ነው? አሁን ነው። ስለምን እንደሚያወራ ቁጥር 33ን ተመልከቱ። ይህን የተናገረው በምን አይነት ሞት እንደሚሞት ለማመልከት ነው። ስለ ሞቱ እየተናገረ ነው አሁን ጌታ ኢየሱስ የሚናገረው። ስለዚህ አሁን የሚለው እኔ ስሞት እያለ ነው። ይኸው ቁጥር 33 ተመልከቱ። ስለ ሞቱ እየተናገረን ያለ። ስለዚህ ይሄ ዓለም የሚፈረድበት ጊዜ መቼ ነው? አሁን ነው። አሁን መቼ ነው? ሲሰቀል። የዚህ ዓለም ገዢ አሁን ወደ ውጭ ይጣላል። he will be cast out, he will be thrown out፣ ይወረወራል። ከዛ ቁጥር 32 አሁን የዚህ ዓለም ገዢ ምን ይደረጋል አለ? ምን ይደረጋል? ወደ ውጭ ይጣላል። ቀጥሎ ቁጥር 32 እሳ እኔ ግን ከምድር ከፍ ከፍ ባልኩ ጊዜ ቻው እላለሁ አለ። ቻው ቀጣይ እንገናኛለን አለ። ይነበባል አይደለ? ከምድር ከፍ ከፍ ባልኩ ጊዜ እያንዳንድሽ ሰው የመሰልኩሽ ሁላ ተራ የመሰልኩሽ ሁላ አየሽኝ አላለም። እኔ ከምድር ከፍ ባልኩ ጊዜ አለ ሰውን ሁሉ ወደ ራሴ ምን አረጋለሁ አለ? እስባለሁ። ሃሌሉያ። ስለዚህ እኔ ወደ ላይ ከፍ እላለሁ። ወደ ላይ ከፍ እያለ ያለ ሰው ቢስባችሁ ወዴት ነው የሚስባችሁ? ወዴት ነው የሚስባችሁ? ወደ ላይ ነው የሚስባችሁ። ስለዚህ ኤፌሶ ምዕራፍ 2 ሲናገር ክርስቶስ ከሞት ተነሳ ብቻ ሳይሆን እኛንም ከክርስቶስ ጋር አስነሳን። ካስነሳን በኋላ ራሱ እዚሁ ምድር ላይ ተወን አይልም። አስነሳልንና ከክርስቶስ ጋር በሰማያዊ ስፍራ አስቀመጠ። አስነሳን። ከዛ ከፍ አደረገን። የት ነው ያስቀመጠን ሲባል ከኃይላት በላይ አሜን፣ ከስልጣናት በላይ። እስቲ በሉ እኔ አሁን ከኃይላት በላይ ተቀምጫለሁ፣ ከስልጣናት በላይ ተቀምጫለሁ። ሃሌሉያ። መጽሐፍ ቅዱስ ሲናገር ሁሉንም ከእግሩ በታች አስገዛለት ይላል። አሜን። ስለዚህ አሁን ዲያብሎስ ስልጣን የለውም። ሉቃስ ላይም ጌታ ኢየሱስ ሲናገር እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ
ስልጣንን ሰጠዋችሁ የሚጎዳችሁ አንዳች ነገር አይኖርም አሜን ስልጣን ሰጥቻችኋለሁ ይሄ ስልጣን እባቡን ይረግጣል ይሄ ስልጣን ጊንጡን ይረግጣል ይሄ ስልጣን ምንም ነገር እንዳይጎዳችሁ ያደርጋል ስለዚህ ስልጣናችን እንጠቀማለን ስልጣን አለ እስቲ በሉ ስልጣን አለኝ በሉ ስልጣኔንም እጠቀማለሁ በሉ አሜን ኦኬ ዛሬና የሚቀጥለውን ሳምንት ደግሞ የምንመለከተው ታዲያ ሰይጣን ስልጣን ከሌለው ታዲያ ሰይጣን ስፍራ ከሌለው ኃይል ከሌለው ለምንድነው አንዳንድ ጊዜ በብዙ ሰዎች ህይወት ውስጥ የተለያየ ነገር የሚሰራ ስልጣን የለውም ነገር ግን የብዙ ሰዎችን ህይወት ሲያበላሽ ታያላችሁ ጤናቸውን ሲያውክ ታያላችሁ ቤተሰባቸውን ሲያበላሽ ታያላችሁ ፋይናንስ ሲያበላሽ ታያላችሁ በጣም ብዙ ነገር ሲያረግ ታያላችሁ ለምንድነው ታዲያ እዚህ እያንዳንዳችን ብንናገር በእያንዳንዳችን ህይወት ውስጥና ቤተሰብ ውስጥ ጤና ውስጥ ፋይናንስ ውስጥ ገብቶ ያቃል ምናልባት አሁንም አለ እጁ አለ ታዲያ ለምንድነው ማወቅ የሚፈልግ ሰው እዚህ ጳውሎስ ሲናገር ኋላ ላይ ማነሳላችሁ ጥቅስ አለ ሁለተኛ ቆሮንቶስ 2 ላይ ሲናገር የዲያብሎስን ሐሳብ ሐሳቡን አንስተው we are not ignorant of his schemes ይላል የሱን ስኪምስ ወይንም የሱን ስትራቴጂዎች የማናቅ አይደለንም we know all ምን ሊያረግ እንደሚችል we know all በየት በኩል ሊገባ እንደሚችል we know ስለዚህ እንነቃለንና እናደርጋለን የሚለው ነገር አለ ለምንድነው ሰይጣን የሚያገኘው ሰዎች ህይወት ውስጥ የሚገባው ኤፌሶን ምዕራፍ 4 ቁጥር 27 እቺን ቃል ነው የምፈልጋት ነገር ግን ትንሽ ከላይ ከቁጥር 25 ጀምሮ ላደርግላችሁ እንደዚህ ይላል ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ ውሸት አስወግዱ ውሸት እናንተ ጋር አይገኝ ይልቁኑ አንዳችሁ ከሌላችሁ ጋር ስታወሩ ምን ተነጋገሩ መልስ ስጡኝ እውነትን ተነጋገሩ ሁላችንም የአንድ አካል ብልቶች ነንና ለምንድነው እንደዛ የሚለው ሲል ሁላችንም አንድ አካል ስለሆንን አንዳችን ከሌላችን ጋር መከፋፈል የለብንም ጌታ ኢየሱስም ሲናገር እርስ በርሷ የምትከፋፈል መንግስት አለ ጣላት መጥቶ ይጥላታል አላለም ራሷ ትፈርሳለች ራሷ አይደለም እንዴ ራሷ ትፈርሳለች ቁጥር 26 ተቆጡ ለምንድነው የሚለው ቁጣ ናቹራል የሆነ ፊሊንግ አይደለምኛ እግዚአብሔርም ይቆጣ ተቆጡ አለና ነገር ግን ኃጢአት አትስሯል እግዚአብሔርና እናንተም ይለያችኋል ሁለት ነገር ነው ይላል እዚህ ላይ አንደኛ ተቆጥቶ ኃጢአት አይሰራም ማለት እግዚአብሔር ሁለተኛሳ በቁጣው እግዚአብሔር ፀሐይ አይገባ ስለ እግዚአብሔር ቁጣ ሲናገር ይላል ቁጣው ለምን ያለ ጊዜ ነው ይላል ለጥቂት ጊዜ ነው ይላል ተቆጡ ችግር የለውም ማለት ልትቆጡ ትችላላችሁ አለ ብዙም ያስቆጣችሁ ነገር ይመጣል አንደኛ ተቆጥታችሁ ምን እንደምታደርጉ ተጠንቀቁ ሁለተኛ ቁጣችሁ አይሰንብት ቁጣችሁ አይቆይ ፀሐይ አይግባ ማለት ባይዘው ጠዋት 12 ሰዓት ላይ ተቆጥተ እስከ ምሽቱ 12 ሰዓት ድረስ ተቆጥተ ቆይ ማለት አይደለም ቁጣችሁ አይቆይ ማለት ነው because ጠዋት ተቆጥተ 12 ሰዓት በሙሉ ተቆጥተ ከከረምክ ራሱ is a very difficult በጣም መጥፎ ነገር ነው ፀሐይ አይግባ ሲባል አንዳንድ ሰው ልክ ሲመሽ ያስባል no it just means በጣም አጭር ጊዜ ይሁን ተቆጣ እንደ ህፃን ልጅ አይታችሁ ይቆጣል ይበሳጫል ከዛሳ 2 ደቂቃ 3 ደቂቃ የለም ረስቶታል እንደ ህፃን ሁሉ ጤናማ መሆን ከፈለጋችሁ ይሄን ካለ በኋላ ቁጥር 27 እንደዚህ ይላል ለዲያብሎስም ስፍራ አትስጡ አሜን ለዲያብሎስ ምን አታድርጉ ስፍራ አትስጡ ሃሌሉያ ስለዚህ ዛሬ የምንመለከተው ዛሬና ኔክስት ዊክ የምንመለከተው ለምንድነው ዲያብሎስ ስልጣን የሚያገኘው በአንዳንድ ሰዎች ህይወት ውስጥ ስንል ምክንያቱም አንዳንድ ሰዎች ስፍራ ስለሚሰጡት አንዳንድ ሰዎች ስፍራ ይሰጡታል ስለዚህ ርዕስ ጻፉ ለዲያብሎስ ስፍራ አትስጡ አሁን ሰይጣን ባይሸነፍ ኖሮ ኃይል ባይኖሮ ኖሮ ለምሳሌ አውሎ ነፋስ እየመጣ ነው
ለአውሎ ነፋስ ስፍራ አትስጡ ልትባሉ ትችላላችሁ። ለጎርፍ ስፍራ አትስጡ ልትባሉ ትችላላችሁ። እነዚህ ኃይለኛ ነገሮች ስለሆኑ ስፍራ ብትሰጥም ባትሰጥም በር በተዘጋበት ኃይለኛ ቶርኔዶ ቢነሳ ምን ያደርጋል? ቤቷን ላበላሽ ነበረ፣ በሯን ዘጋችብኝ ይላል። እዚህ ፓወርፉል የሆኑ ነገሮች አሉ። እጅግ ኃይል ያላቸው ነገሮች ስፍራ አይጠይቁ። ለምሳሌ አሁን መንግስት የኢትዮጵያ መንግስት ፌደራል መንግስት አንተን ሊያስርህ እየመጣ በሬን አልከፍትም ምናምን ብትል ምን ይፈጠር? ለመንግስት ስፍራ አትስጠው ልትባል ትችላለህ እንዴ? በርግዶ ይገባል። you will break your door። ስፍራ አትስጣቸው የሚባሉ አካላት ምን አይነት ናቸው ማለት? ስፍራ ካልሰጣቸው መግባት የማይችሉ ኃይላቸው የተገደበ ጉልበታቸው የተገደቡ ነገሮች ናቸው። ስለዚህ ለዲያብሎስ ስፍራ አትስጡት ብሎ ጳውሎስ ሲናገር እያለ ያለው ምንድነው? በር ከዘጋህ መግባት አይችልም። በር ከዘጋሽ መግባት አይችልም። እሱ ኦል ፓወርፉል አይደለም። አንዳንድ ሰዎች እንደሚያስቡ ሰይጣን ኦል ፓወርፉል ሁሉም ኃይል ያለው እንደፈለገ ቤት ውስጥ ገብቶ መበታተን የሚችል ቤትን ትርምስምስ ማድረግ የሚችል አይደለም። ኃይሉ ሊሚትድ ስለሆነ ስፍራ አትስጡት። አሜን። ከዛሬ ጀምሮ ለዲያብሎስ ስፍራ አልሰጠውም በሉ። ድገሙት። ሃሌሉያ። የ2005 ትርጉም እንዴት አድርገው እንደሚያስቀምጠው ላሳያቸው። እቺ በጣም ነው የምወዳት። ይነበባል እዚህ ጋር ለዲያብሎስም ምን አታድርጉ ይላል? መግቢያ ቀዳዳ አትስጡት። የሚገባበት የሚገርመኝ ነገር የሚገባበት በር አትክፈቱለት አይልም። ቀዳዳ ትንሽዬ እንኳን ቀዳዳ አትክፈቱለት። ምክንያቱም ዲያብሎስ ኃይሉን ስላጣ ኢሊጋል ስለሆነ የገዛ የቤቱ ሰው ባለመብት በቀዳዳ ይገባል አይደለም? ባለመብት በር ሰርስሮ ይገባል እንዴ? ባለመብት ኃይል ያለውም ሰው ህጋዊ የሆነ ሰው በር ሰርስሮ አይገባም አይደለም? ቅድም እንዳልኳችሁ ፖሊስ ለምሳሌ እናንተ ቤት መግባት ቢፈልግ ወንጀል ሰርታችኋል ሊይዛችሁ ነው ምናምን ብሎ ከመጣ በር ሰርስሮ በመሬት ስር እንደ ሰርስሮ ወይ በድብቅ ሌሊት መጥቶ አደገኛ አጥር ቆርጦ ምናምን አይገባም። ሰብሮ ይገባል። ያንኳኳል። አልከፍትም ካልክ የሚሰብር ያመጣልሃል። ግጥም አርጎ ሰብሮ ይገባልሃል። ቀዳዳ የሚፈልግ ግን ማን ነው? ኢሊጋል ነው። ቀዳዳ የሚፈልግ ህገወጥ ነው። ስለዚህ ዲያብሎስ አሁን ህጋዊ የሆነ ኃይል ስለሌለው ህጋዊ የሆነ ስፍራ ስለሌለው እናንተ አትስጡት። ስለዚህ በኢየሱስም ስፍራ አንሰጠው። አሜን። ምን ማለት ነው ታውቃላችሁ? if he has no place he has no power። ስፍራ ከሌለው ኃይል የለውም። ባንተ ህይወት ስፍራ ከሌለው ኃይል የለውም። ባንቺ ህይወት ስፍራ ከሌለው ኃይል የለውም። አሁን በደንብ እናያለን ምን ማለት ነው ስፍራ አትስጡ ማለት፣ ወይንም ሰው እንዴት አድርጎ ነው ስፍራ የሚሰጠው ለዲያብሎስ። ነገር ግን ዲያብሎስ ስፍራ ይፈልጋል። ኋላ አሳያቸዋለሁ ጥቅሱንም። ጴጥሮስ ሲናገር የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል ብሎ ሲናገር ስፍራ እየፈለገ ነው። he is looking for an access እየፈለገ ነው። በር እየፈለገ ነው። መግቢያ እየፈለገ it's like ሰፈራችሁን የሆነ ሰው 2-3 ሲዞር ብታዩ ምን ብትጠረጥሩት? በደም እናንተ ቤት አካባቢ ሲደርስ እንዲህ እያለ ፎቶ እያነሳ በሄድ ምን ብትሉት? ይሄ ሰውዬ ሌባ ሊሆን ይችላል። ምን ፈልገ ነው አትሉ? ዲያብሎስ እንደዛ ይዞራል አለ። he is looking around አለ። ምን እየፈለገ አለ? ቀዳዳ ቦታ እየፈለገ አለ። ስለዚህ አለ ስፍራ አትስጡት። አሜን። የተወሰኑ ትርጉሞች ይሄንን እንዴት አድርገው እንደሚያስቀምጡት ላሳያቸው። እቺን ቃል በጣም ነው የምፈልጋት። NIV ትርጉም የሚያስቀምጥበትን ክፍል do not give the devil a foothold. do not give the devil a foothold. a foothold ምን ማለት ነው ላሳያችሁ። ጎግል ሳረግ ያገኘሁትን ፎቶ ላሳያችሁ። ፉትሆልድ እንዴት አይነት ትንሽዬ ነገር ነው ነች። ይሄንን ምልክት ተመልከቱ። እቺ ነች ፉትሆልድ ማለት። it's like climbers ተራራ የሚወጡ ሰዎች ተራራ ለመውጣት ሲጣጣሩ በሚያረጉበት ሂደት ላይ ትልቅዬ ለእግራቸው አመቺ ቦታ ይፈልጋሉ አይደል? this is እቺ ነች ትንሽ የመርገጫ ከተገኘች this is called a foothold። እግርህን ታኮ አድርጋ የምትይዝ ማለት ነው። ስለዚህ ለዲያብሎስ
ፉትሆልድ አትስጡት። ምን ማለት ነው? ትንሽዬ እንኳን እችን የምታክል ቦታ እንኳን አትስጡት። ለምን? ያዘ ስትራቴጂ ኃይል እንደሌለው ያውቃል። ትላንትና ኃይል ነበረው ባንተ ላይ፣ ባንተ ቤት ኃይል ነበረው፣ ባንተ ጤንነት ላይ ኃይል ነበረው። አሁን ኃይሉን አጥቷል። ዝም ብሎ ግን አይቀመጥም። በር ይፈልጋል። ትንሽዬ ቦታ እንድትከፍትለት ይፈልጋል። ስለዚህ ያለ do not give the devil a foothold። ዋው! ይሄ ፎቶ በደንብ እንታስቡት ፈልጋለሁ። በአእምሯችሁ ያዙት። a foothold እቺን የምታክል ቦታ እዚህ እኮ ተራራ ላይ ያለ ቦታ እኮ ነው። ተራራው ሙሉ ያለ ተራራው ሙሉ ስጡኝ አይልም። ምን እንደሚለው a foothold ትንሽዬ። አንዳንድ ቤት በቅርብ የሆነ ሰው ቤት ሌባ ገባ ለሊት ተብሎ አይቼ በየት በኩል አልኩ እና ኋላ ሳይ ይሁንች በሩ ላይ ያለ ለጌጥ ተብሎ የተደረጉ እንትኖች አሉ። እቺን ረግጦ ገባ አልኩኝ። እቺን it's like ለጌጥ ነው የተደረገው፣ ግን ትንሽዬዋን መርገጫ እየረገጡ እንዲህ ያደርጋል። that's what the devil wants። ዲያብሎስ የሚፈልገው አለ he wants a foothold። ስለዚህ አለ ለዲያብሎስ foothold አትስጡት። አሜን። በኢየሱስም አንሰጠው። በኢየሱስም አንሰጠው። ሃሌሉያ። አልሰጠውም በሉ እስቲ ድገሙት። አልሰጠውም። የተወሰኑ ትርጉሞች እንዴት እንደሚያስቀምጡት ላሳያችሁ። CJB ኮምፕሊት ጂዊሽ ባይብል የሚል ነው። otherwise ይሄንን ኋላ በደንብ ስለመጣበት ነው። otherwise የሚለው ተቆጡ፣ ነገር ግን ኃጢአት አታድርጉ፣ በቁጣችሁ ፀሐይ አይግባና ፀሐይ ከገባ ቁጣችሁ ከከረመ otherwise you leave room for the adversary። ብዙ ሰዎች አሁን አራት አይነት በሮችን እንመለከታለን። ሰይጣን በህይወታችን ለመግባት የሚጠቀማቸው ኃይል የለው፣ ነገር ግን የሚጠቀማቸው አንዱ is emotions ስሜቶች። ቁጣ ስለ አንድ ሰው ስለ ሁለት ሴቶች ነግሬያቸዋለሁ። አንድ እግዚአብሔር ሰው የተናገረው የቤተ ክርስቲያኔ አባላት ናቸው አለ። ማአት ሰው ሲፈወስ እኛ ቸርች አለ አንደኛዋ በጣም ኃይለኛ በሽታ አለባት አትፈወስም። በጣም ብዙ ሰው በመንፈስ ቅዱስ ተሞልቶ በልሳን ሲናገር አንደኛዋ ከ10 ዓመት በላይ አትሞላም በመንፈስ ቅዱስ አትናገርም አለ። እጅ ብጭን የመጣ እንግዳ እጅ ብጭን እጅ ያልጫነባቸው የለም። they don't አትፈወስም። ያቺ በልሳን በመንፈስ ቅዱስ ተሞልታ በልሳን አትናገርም። አይድን ነው እንደሚተዋወቁ ሁሉ አለ። እና የድሮ ቤተክርስቲያን ነውና ፓስተሩ መድረክ ላይ ነው የሚቀመጠው። አንድ ቀን አለ አርፍደው ሁለቱም መጥተዋል እና መድረክ ላይ ሆኜ አያየው ነው አምልኮ እየተካሄደ ነው አለ። ሳይ እኩል በር ላይ ደረሱና ተገለማምጠው የሆነ ነገር ተባብለው አንደኛው ወደዚህ አንደኛው ወደዚህ ሄዷል። ኧረ በለው ከመድረክ ውርጃል። አንደኛው ነው ውጭ ብያታል። አንደኛው ቢሮ ሄጄ ምንድነው በሁለታችሁ መካከል ያለው አልኳት። የዛሬ 14 ዓመት እንደዚህ አድርጋኝ አላወራትም ከሷ ጋር እኔ እንደው እዚህ ቸርች እንደው አልሄድም ብዬ እንጂ ከሷ ጋር ሁሌ ስመጣ ቸርች ቀድማኝ ከገባች ፈልጋታለሁ። እሷ በዛኛው መደዳ ከሆነች እኔ በዚህኛው ነው የምቀመጠው። 14 ዓመት በሙሉ ተናደድኩ አለ። ዛሬ አልኳል በትህትና አይደለም ማወራችሁ አልኳል። ዛሬ ትታረቋታላችሁ አልኳል። ለካ 14 ዓመት በሙሉ ቂም ይዘው አንድ ቸርች ናቸው እኮ። አወራዋቸው፣ ተቆጣዋቸው፣ ታረቁ፣ ተቃቀፉ፣ ተለቃቀሱ ምናምን ፕሮግራም ገቡ። ያን ቀን አንደኛዋ ተፈወሰች፣ አንደኛዋ በመንፈስ ቅዱስ ተሞልታ በልሳን ተናገረች። ዳት ሴም ፕሮግራም አለ። ሌላ ፕሮግራም አይደለም፣ ያንኑ ቀን ፕሮግራም አለ። ያን ሁሉ ዓመት ሰይጣን ልቀቅ ቢባል አይለቅም። ለምን? ንብረቴ እሷ ጋር አለ። ወዴት ነው ንብረቴን ትቼ የምሄደው? where am I going? ሩም ተሰጥቶኛል አለ። ኑር ብላ እኮ ክፍል ሰጣኛለች። ምኖርበት ቤት ሰጣኛለች። አተቆጥታችሁ ቁጣችሁ አይክረም። ቁጣችሁ ከከረመ ምን ያደርጋል? ለዲያብሎስ ስፍራ ይሰጠዋል። ስፍራ በኢየሱስ ስም አንሰጠው። አሜን በሉ። ስፍራ አልሰጠውም በሉ። ድገሙ። ስፍራ አልሰጠውም በሉ። ሃሌሉያ። ጉድ ኒውስ ትራንስሌሽን የሚባል don't give the devil a chance። ለዲያብሎስ እድል አትስጡት። ይሄ 3 ቃላትን ይጠቀማል አምፕሊፋይድ ትርጉም። ሊቭ ኖ ሳች ሩም፣ አንደኛ ሩም፣ ሁለተኛ ፉትሆልድ፣ ሶስተኛ ጊቭ ኖ ኦፖርቹኒቲ ፎር ሂም። ኖ ኦፖርቹኒቲ ቱ ሂም። ክፍል አትስጡት። የእግር መርገጫ ትንሽዬ እንኳን አትስጡት።
እድል አትስጡት። ኦፖርቹኒቲ አትስጡት። ከሰጣችሁት አደገኛ ነው። ዲያብሎስ ተሸንፏል። he is defeated but he is not active. he is not inactive. sorry የማይሰራ አይደለም። በቃ ተሸንፌያለሁ ብሎ እጅ አጣምሮ የሚቀመጥ አይደለም። ዲያብሎስ ተሸንፏል እኮ ተመቷል እኮ፣ ነገር ግን እጅ አጣምሮ የሚቀመጥ አይደለም። ዲያብሎስ he is very active። ለዚህ ቃሉ ሲናገር እንደዚህ አለ፣ ለዲያብሎስ ስፍራ አትስጡት። give him no room for the adversary. hallelujah አትስጡት፣ ፈጽሞ አትስጡት። የሚገርማችሁ ነገር ሐዋርያት ይህንን ተርተው ነበር። ጳውሎስ ምን እንደሚል ላሳያችሁ። ስለ እነዚህ ነገሮች ስንነጋገር፣ ስለ ይቅርታ፣ ስለ ፍቅር ስንነጋገር ቅድም ያልኳችሁ ጥቅስ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 10 እና 11 ተመልከቱም እንደሚል ቁጥር 10 ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 10 እናንተ ይቅር የምትሉትን ሰው እኔም ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ፣ ይቅር ማለት ይገርመኛል። ጳውሎስ ካለ ይላል። ምን ማለት ነው? እኔ ሳስበው ይቅር የምለው ነገር የለኝ። ምን ያለው ታውቃላችሁ? it's a very powerful ንግግር። ካለ አንድ ሰው እንደዚህ በድፍረት መናገር ይችላል። ይቅር የምለው ነገር ምን ማለት ታውቃላችሁ? ተበድዬ አላቅም እያለኩ አይደለም። ተበድዬ ቢሆንም ግን ይቅር ማለት ያለብኝ ነገር የለም። ኦሬዲ ትቻለሁ። ይቅር ብዬ ጨርሻለሁ። ሂሳቤን አወራርጄ ጨርሻለሁ። ይቅር ብዬ ጨርሻለ። እንደው ካለ አለ ከተገኘ እኔ ጋር አለ በክርስቶስ ፊት ይቅር የምለው ስለናንተ ስነዋል። በክርስቶስ ፊት ይቅር እለዋለሁ። ለምንድን ነው ይሄን የምታደርገው ሲባል ቁጥር 11 ለዚህ አለ ይህን የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው። ዋው መግቢያ ቀዳዳ ምን እያለ ነው? በተቃራኒው ይሄንን ካላደረኩ ምን ይሆናል? ሰይጣን መግቢያ ቀዳዳ ያገኛል። he will have a foothold። ዘው ብሎ መግባት ይችላል። ከዛ እንደዚህ ይላል እንዳያገኝ ነው የእርሱን እቅድ አንስተውማል። ይሄን እቺን ቃል ነው የሚናገረው። we are not ignorant of his schemes ይላል። we are not ignorant of his strategies። ስትራቴጂ አለው ሰይጣን ኃይል የለውም ግን ስትራቴጂ አለው። and strategy is the most powerful thing። ኃይል ያላቸው ሰዎች ማድረግ የማይችሉትን ነገር ስትራቴጂ ያላቸው ሰዎች ያደርጋሉ። ሰይጣን ይሄንን ስለሚያውቅ ኃይል ቢያጣም በኃይል የሰዎች ቤት መግባት ባይችልም፣ በኃይል የሰዎች ቤተሰብ መግባት ባይችልም በስትራቴጂ ግን ይገባል። ስትራቴጂው ምንድነው ሲባል ይሄው ይቅር አለ ማለት ካለ he will enter። ቁጣ ካለ ይገባል። ምሬት ካለ ይገባል። እኛ ግን እቅዱን አንስተን አሜን። እስቲ እቅዱን አልስተውም በሉ። ድገሙት። እቅዱን አልስተውም በሉ። በደንብ ድገሙ። እቅዱን አልስተውም። for we are not ignorant of his designs። የሱን ዲዛይኖች የማናውቅ አይደለንም። NIV ሲናገር we are not unaware of his schemes። የማናውቅ መስሎታል አለ፣ እኛ ግን እናውቃለን። ሃሌሉያ 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 ሃሌሉያ። በደንብ እናውቃለን አለ። for we know what his plans are። የሱ እቅድ ምን እንደሆነ እናውቃለን አለ። ሃሌሉያ ዋው። ከዚህ ቀን ጀምሮ ለእርሱ ክፍል አንሰጠው፣ ለእሱ ስፍራ አንሰጠው። ስፍራ የተሰጠው ቀን he will enter። ኢየሱስ ድሉን አሸንፎልናል፣ ድሉን አምጥቶልናል። ድሉን ግን በተግባራዊ መንገድ አፕላይ ማድረግ ይፈልጋል። በእያንዳንዱ እርምጃችን የኢየሱስ ክርስቶስን ድል እየተገበርን በህይወታችን እንድንመላለስ ይፈልጋል። ሃሌሉያ። if there is no place there is no power። ስፍራ ከሌለው ኃይል የለው። ስፍራ ከሌለው ኃይል የለው። በሉት እዚህ ስፍራ ከሌለው ኃይል የለው። ደግሞ በኔ ህይወት ስፍራ ከሌለው ኃይል የለው። አሜን። ጌታ ኢየሱስ ይህንን እንዴት እንደተናገረ ላሳያችሁ። ዮሐንስ ወንጌል ምዕራፍ 14
የተሸነፈው ጠላት ከዛሬ ጀምሮ ባንተ ህይወት በፍጹም ስፍራ አይኖረው። ባንቺ ህይወት በፍጹም ስፍራ አይኖረው። አሜን። you will not have any place። ዮሐንስ ወንጌል ምዕራፍ 14 ቁጥር 30 እንደዚህ ይላል፣ የዚህ ዓለም ገዢ ስለሚመጣ ከእንግዲህ ከእናንተ ጋር ብዙ አልናገርም። ይገርመኛል። የዚህ ዓለም ገዢ እየመጣ ነው አለና ኢየሱስ ግን አይፈራ። he is coming አለ። ይምጣ። የዚህ ዓለም ገዢ እየመጣ ነው ግን I am not worried። ይምጣ። ለምን ሲል እርሱ በእኔ ላይ ስልጣን የለው። እርሱ በእኔ ላይ እቺን ቃል ግን ላስረዳችሁ ፈልጋለሁ። እርሱ በእኔ ላይ ስልጣን የለውም የምትለውን ቃል አንዳንድ ትርጉሞች እንዴት አድርገው ኪንግ ጄምስ እንዴት አድርገው እንደሚያስቀምጠው ላሳያችሁና በዋነኝነት ግን የምፈልገው አምፕሊፋይድን ነው። ኪንግ ጄምስ ሲናገር he has nothing in me ይላል። እቺን ቃል ነው ፈልጋት። he has nothing in me በእኔ ውስጥ እርሱ ምንም ነገር የለውም። የእርሱ የሆነ ምንም ነገር እኔ ውስጥ የለም። ስለዚህ አለ እየመጣ ነው ግን አልፈራውም። ለምን ምን እያለ ነው? እየመጣ መጥቶ እኔ ውስጥ የሱን ንብረት ካላገኘ ምንም አያረገኝም። the most dangerous ጠላት ከውጭ የሚመጣ ጠላት አይደለም፣ ከውስጥ የሚመጣ ጠላት። ቢሾፕ ዳግ ስለ ሎያሊቲ ኤንድ ዲስሎያሊቲ የሚለው መጽሐፉ ላይ ዋይ ሎያሊቲ የሚል አይ ቲንክ የመጀመሪያው ምዕራፍ መሰለኝ ዋይ ሎያሊቲ የሚል አለ። ለምን ታማኝነት የሚል እና ለምን ታማኝነት ብሎ ሲዘረዝር አንዱ የሚናገረው it is to defeat ነው to hit the fifth column ይላል። አምስተኛውን ረድፍ አምስተኛውን ቡድን ለማሸነፍ ነው ይላል። ምን ማለት ነው አምስተኛውን ቡድን ማሸነፍ ሲል እንደዚህ ያስረዳል። አንድ ጊዜ አንድ ጦር ነበረ፣ የጦር አለቃ ነበረ። ይሄ የጦር አለቃ ጦሩን እያስጎበኘ የጦር ቡድኖቹን እያስጎበኘ የጦር ቡድኖቹን እያስጎበኘ አንዲትን ከተማ ከቦ ነው ያለው። አንዲትን ከተማ ከቦ እንዴት አድርጎ እንደሚያሸንፋት ለአንድ ጄኔራል እያስረዳ ነው ያለው። እና ለዚህ ጄኔራል እያስረዳ ይሄኛው አንደኛው ቡድኔ ነው ይላል፣ ይሄኛው ሁለተኛው ቡድኔ ነው፣ ይሄኛው ሶስተኛው ቡድኔ ነው፣ ይሄኛው አራተኛው ቡድኔ ነው ብሎ አራት ቡድኖች ብቻ ነው ያሳየው፣ ወይንም አራት ኮለምስ ነው ያሳየው። ቡድን ናቸው ኃይለኞች። ከዛ ግን ይሄንን ውጊያ ያሸንፋል ግን ብዬ የማምነው አምስተኛው ቡድኔ ነው አለ። እንዴ አለ ጄኔራሉ፣ ያሳየኸኝ እኮ አራት ቡድኖችን ነው፣ አምስተኛው ቡድን ታዲያ የት አለ ሲል አምስተኛው ቡድን በነዋሪ አስመስዬ ቀድሜ ከተማይቱ ውስጥ አስገብቻለሁ። አምስተኛው ቡድን ከተማ ውስጥ እየኖረ ነው ያለው። ሰው ተራ ማህበረሰብ መስሎ እየኖረ ነው ያለው። ውጪ ያለ ነው ቁጭ ብለን ምን ጠብቀው አለ። ውስጥ ያለው አምስተኛው ቡድን በሩን የከተማይቱ ኃይለኛ ቅጥር ያላት ከተማ ነች። የከተማይቱ ቅጥር ከውስጥ ካልተከፈተ ከውጭ ማንም ሰብሮት ሊገባ አይችልም። ስለዚህ ውስጥ ያለው ሰብሮ ከተማይቱን እስኪሰጠን ድረስ ነው የምንጠብቀው። ውጭ ያሉት ገብተው ከተማይቱን የሚያሸንፉት ውስጥ ያሉት በር ሲከፍቱ ነው። ውስጥ ያሉት ስለዚህ ሰይጣን ምን ያደርጋል አለ? ቤተክርስቲያንን ለማፍረስ የውጭ ኃይል ስለማይችል አለ በውስጥ ሰዎችን ያስነሳል። ታማኝ ያልሆኑ ሰዎችን፣ ዲስሎያል የሆኑ ሰዎችን ይቀሰቅስና ቤተክርስቲያን ውስጥ ላይ በሩ ይከፈታል ለጠላት አታክ። ልክ እንደዛ የኛም ህይወት አለ ጌታ ኢየሱስ ሲናገር he has nothing in me። አምስተኛው ኮለም እኔ ጋር የለም። አምስተኛው ኮለም ከሌለ ደግሞ ከውጭ ማንም ሊያሸንፈኝ አይችልም። እየመጣ ነው እኮ እየገሰገሰ ነው ያለው፣ ጦር ይዟል እኮ። ነገር ግን I am fully protected። ኃይል የለውም በኔ ላይ። ለምን? he has nothing in me። ከሁሉ ግን በጣም የሚገርመኝ አምፕሊፋይድ ትርጉም እንዴት አድርገው እንደሚያስቀምጠው ላሳያችሁ። ቁጥር 30 I will not talk with you much more, for the prince, the evil genius, ruler of this world is coming, and he has no claim on me። እና በቅንፍ እንዴት እንደሚያስቀምጠው ተመልከቱ። he has nothing in common with me። እኔና እሱ አንድ አይነት ባህሪም የለም። nothing ምንም ኮመን የሚያደርገን ነገር የለም ማለት። እሱም ሌባ እኔም ሌባ አይደለሁም ማለት። እሱ የሱ የታወቁ ባህሪያት አለውታል። የሚያመሳስልን ምንም ነገር የለም። እሱ ውሸታም ነው፣ እኔ ውሸታም አይደለሁም።
እሱ ከሳሽ ነው እኔ ከሳሽ አይደለም we have nothing common ምንም ኮመን የሚያደርገን ነገር የለም he has nothing in common with me there is nothing in me that belongs to him የርሱ የሆነ ንብረት እኔ ውስጥ የለም የርሱ የሆነ ንብረት እኔ ውስጥ የለም he has ስለዚህ and he has no power over me wow ሰይጣን የሱ የሆነ ነገር ካገኘ አንተ ጋር he has entrance he has a door በር አገኘ አንድ ሰው ሲናገር በጌታ ያለውን ሰው ስለማግባት እየተናገረ በጌታ ያለውን ሰው ካገባችሁ አለ ሰይጣን አባቱ ነው አለ ቤተሰብ ለመጎብኘት ደግሞ መምጣቱ አይቀርም ልጄን ለጎበኝ ነው ብሎ ይመጣል he will have parental right አለው አይደለ እንዴ አማቺን አትግባ ማለት ትችላለህ እንዴ አማቺ ከሆነ that's what is አንዳንድ ሰዎች they destroy their life next በደንብ እንመለከታቸው ግን አራት አይነት በሮች አሉ ለሰይጣን ልንከፍታቸው የምንችላቸው የመጀመሪያው it's የሐሳብ በር ምን ማለት ነው ሐሳቦችን ሲያመጣ ስንቀበለው ኢንተርቴን ስናረግለት ሜንታል ስፔስ እንሰጣዋል ሐሳብ ሲሰጠን እንዲህ ቢሆንስ ብሎ ሲል አንዳንድ ሐሳቦች የሰይጣን መግቢያ በር ናቸው ኢቪል ሐሳቦች ስለ ይሁዳ ሲናገር እንደሚል ታውቃላችሁ ይሁዳ ውስጥ መጀመሪያ የገባው ሐሳብ ነው ምን የሚል ብትሸጠውስ ኢየሱስ what do you think ይሄ ሰውዬ ንግግሮቹ ከባድ ስለሆኑ የአባላት ቁጥር እየቀነሰ ነው የአባል ቁጥር ከቀነሰ መባ እየቀነሰ ነው መባ ከቀነሰ አንተ የምትወስደው ብር እየቀነሰ ነው ስለዚህ አሁን ምን እናደርግ because ሰውዬው ኃይለኛ ነው እናንተ ልትሉት ያን ሁሉ በሺዎች የሚቆጠር አባል በትኖ ጨርሶ 12ቱ ጋር ራሱ ዞሮ እናንተ ምን ተፈልጋላችሁ ይላል እና ሰው ሲበተን ሲያይ ይሁዳ ሂሳብ ነው የሚያሰላ አሁን ሰው ሲበዛ እኮ መባው ብዙ የተወሰነው በሰርቅ ራሱ መሰረቁ ራሱ አይታወቅም ትንሽ አሁን 20 ብር መጥቶ በሰርቅ ባልሰርቅ አሰባሰበና መጀመሪያ ለቃል በቃል ይገርመኛል ኔክስት በደንብ አሳያችኋለሁ ሐሳብ ገባበት ይላል ምን የሚል ብትሸጠውስ ሰውየው ያመጣው ገንዘብ ስለጠፋ ሰውየውን ራሱ ብትሸጠውስ ራሱን ሰውየውን ብትሸጠው ከዛ ሐሳቡን ሲቀበል ቃል በቃል መጽሐፍ ቅዱስ ሲናገር ከዛ ዲያብሎስ ገባበት ይላል ሐሳቤን ተቀበላል አይደል ሐሳቤን ከተቀበልክ እኔ ራሴ እመጣለሁ you have accepted my ideas እንዴት ነው የተወደደው ዳዊት የእግዚአብሔር ቁጣ የተነሳበት an amazing David እግዚአብሔር እንደ ልብ ያለው ዳዊት እንዴት ነው የእግዚአብሔር ቁጣ የተነሳበት መጽሐፍ ቅዱስ ሲናገር አንድ ቀን ዲያብሎስ ዳዊትን እስቲ የእስራኤልን ሕዝብ ቁጥር ብሎ የእስራኤልን ሰራዊት ቁጥር ብሎ አነሳሳው ይላል ምን ሊያደርግ ነው is pride it's like ስንት ነን ምን ያህል ሰው አለ ምን ያህል ሰራዊት አለ how big are we የሚለውን በማሰብ በእግዚአብሔር ከመመካት ይልቅ በሰራዊቱ ለመመካት ልቡ ሲነሳሳ ሐሳቡን የሰይጣንን ሐሳብ ሲቀበል ሰይጣን he ruined him በጣም ብዙ ሺህ ሰው ሞተ I think 70,000 ሰው መሰለኝ የሞተው in one day that's a lot ለዚህ ነው ዳዊት እግዚአብሔር ምሕረት አበዛለት እንጂ ዳዊት እጅግ ተመረረ ጌታ ሆይ ያለ ሕዝብህን ለምን ትቀጣለህ አለ የበደልኩ እኔና የአባቴ ቤት እኔን ቅጣኛል እኔን ግደለኛል ምን ማለት ነው እንደዛ አይነት ቁጣ ነው የመጣበት a mental space ideas ሐሳቦች ስለዚህ የሚመጡልህን ሐሳቦች ተጠንቀቅ የሚመጡልሽን ሐሳቦች ተጠንቀቂ እግዚአብሔር ትቶኛል የሚል ሐሳብ ምንም ነገር አይሳካልኝም የሚል ሐሳብ I have nobody የሚል ሐሳብ አንዳንድ ጊዜ ሰዎች በአእምሯቸው ሰይጣን worst case scenario ይስልላቸዋል መጥፎ the worst case scenario ምን ማለት ነው ሊሆን የሚችለውን መጥፎውን ነገር እንዲያስቡ ያደርጋቸዋል ያንዳንድ ሰው ጣላቱ የራሱ አእምሮ ይሆናል ቁጭ ብሎ ኢማጂን የሚያደርገው ምንድነው ፌል ሲያደርግ ቁጭ ብሎ ኢማጂን የሚያደርገው ነገሮች መልካም ሲሆኑለት ሳይሆን ነገሮች ሲበላሹ ኢማጂን ያደርጋል በአእምሮ ኢማጂን አደረክ ማለት ያዝ ኤንተርድ በር አግኝቷል ስታስብ አልነበርክ ይላል ያሰብከውን ልፈጽምልህ ሁለተኛው ኢሞሽናል ስፔስ
የስሜት ስፔስ እዚህ ጋር ነው። ጥላቻ፣ ይቅር አለ ማለት፣ ንዴት፣ ቁጣ የሚመጡት ሐሳቦች ኢሞሽናል ስፔስስ በስሜት ትራውማ፣ ጉዳት ብዙ ሰው ያቁም። ሰዎች የጎዱህን ጉዳት መተው ያለብህ ለራስህ ስትል ነው። አለበለዚያ he has a space to enter። ስለ አንዲት ሴት ነግሬያቸዋለሁ። ፓስተር ክሪስቲ ጸልይላት፣ የ50 ዓመት ሴት ነች። ጸልይልኝ ፓስተር ብላ መጣ። በህይወቴ ዘመን ምንም ነገር ተሳክቶልኝ አያውቅም አለች። ትዳር ጀመርኩ፣ ፈረሰ። ስራ ጀመርኩ፣ ምንም I have nothing። 50 ዓመቷ ነው እኮ I have nothing አለችኝ አለ። ከዛ ልጸልይላት ስል እኔ በቃ እንደው አጋንንታዊ አታከው ነው ብዬ ልጸልይላት ስል ግን የሁሉ ለምን እንደሆነ ታውቃለህ ፓስተር አለችኝ አለ። ልጅ እያለሁ እናቴ እንደዚህ ብላኝ ነው፣ ሳንፈልግሽ ነው የተወለድሽው፣ እኔም አባትሽም ሳንፈልግሽ ነውና ደስተኞች አይደለንም ባንቺ ብለውኛል። 50 ዓመት ሴትዮ ነች። ሴትዮ አያት መሆን ትችላለች። አያት የዛሬ 50 ዓመት እኔ ስወለድ እናትና አባቴ ሳይፈልጉኝ ነው፣ ደሞ አልፈለግንሽም ነበር ብለው ነግረውኛል፣ ያልተፈለኩ ልጅ ነኝ። 50 ዓመት ሴትዮ ካን ዩ ኢማጂን። ሰይጣን 50 ዓመት በሙሉ የመኖር መብት አለው እዛ ሴትዮ ቤት። ምን I am not needed, I am not wanted, nobody wants me፣ ማንም አይፈልገኝም የሚል ሰዎች የሆነ ነገር ውስጥ ገብተው የሆነ ሪሌሽንሺፕ ውስጥ ገብተው ፌል ሲያደርግባቸው፣ በተለይ ደግሞ በአቢዩዚቭ በሆነ ነገር ውስጥ ሲያልፉ ትራውማ ይኖራቸዋል። መጎዳቱ፣ ይሄ ቅይማቱ ውስጣቸው ውስጥ ይቀራል። ከዛ በኋላ ሰው አያምኑ፣ ሰው አይቀርቡ። ቢኮዝ ኦፍ ዳት ምን እየሆነ ይመጣል? ሰይጣን ሂያስ ኤንትራንስ፣ መግቢያ በር አገኘ። ንዴት፣ ቁጣ፣ እነዚህ አይነት ስሜቶች ለዲያብሎስ በር የሚከፍቱ ስሜቶች ይሆናሉ። ከዛ ምን እናረጋለን? we purge ourselves ከእንደዚህ አይነት ነገሮች ራሳችንን እናጸዳለን። አሜን አሜን። no I have no offense፣ ምንም ቅይማት በልቤ አልይዝም። እስቲ በሉ ምንም ቅይማት በልቤ አልይዝም በሉ። እንደዚህ በሉ፣ ይቅር ማልለው ሰው የለም በሉ። ሊከብዳችሁ ቢችሉም በሉት፣ ይቅር ማልለው ሰው የለም በሉ። የማልወደው ሰው የለም በሉ። ምን ማለት ታውቃለህ? ስታየው ሌላ አይነት ስሜት እንዲሰማም አንዳንድ ሰው ገና ስታየው ፊት እንዲቀላ የሚያደርጉ አይነት ሰዎች አሉ፣ የሆነ ነገር አንተ ላይ ከማድረጋቸው የተነሳ። ከዛ ሰይጣን እኮ ብዙ አንተ እንቅልፍ ሊያሳጣ ከፈለገ እኮ ሰይጣን ብዙ መልፋት አይጠበቅበትም። የዛን ሰውዬ መልክ ያመጣልሃል። ከዛ ቁጭ ብለህ ታድራለህ። አንተን የጎዱ ሰዎች ሲከናወንላቸው ፌስቡክ ላይ ያመጣልሃል። ከዛ አንተ ማታ ከመተኛት በፊት ሲለይ ብለህ ዋላ አንቺን ትላንትና የጎዳሽ ሰውዬ አሁን በአሜዚንግ ሁኔታ ሲዳር ታየዋለሽ። ከዛ ቁጭ ብለሽ ታድሪያለሽ፣ ጨጓራሽ እያለቀ። ሰይጣን በር ያገኘ። ከዛ አብረን ለምን አናሳልፍም ጊዜ ይልሃል። ጨጓራሽ እንዲህ የቆነጠጠ እስቲ እናውራበት ይላል። ከዛ እያልሽ ጸልዩልኝ ታያሽ በማግስቱ። ከዛም የሆነ የጨጓራ መድኃኒት አይደለም የሚያስፈልገው፣ ሊቭ ዳት ማን። በቅርብ የሆነ ታሪክ የሆነ ሰው ሲናገር ሰማው። 2 ሞኖክሴዎች ናቸውና አንድ ሽማግሌ ሞኖክሴ ያለ፣ ከዛ ወጣት ሞኖክሴ ያለና የካቶሊክ ሞኖክሴዎች ናቸውና የተለያየ አይነት ቫው ያደርጋሉ፣ የተለያየ ቃል ኪዳን ያደርጋሉና የነዚህኛዎቹ ቫው አንዳንዶቹ ቫው ሳይለንስ አለ፣ ላይክ ላይናገሩ ምንም ነገር ከየት እንዳመጡት ባላቅም they have so many vows። የነዚህኛዎቹ ቫው ሴት የሚባል አነካም ማለት ሌላ አይነት ነገር ብቻ አይደለም፣ እጂ በስጋ እንኳን አነካም የሚል ቫው አላቸውና ሽማግሌው ነው ለዚህ ለወጣቱ እንትን ያለውና በቃ በዛ ነው ብዙ አመታት ኖሩና አንድ ቀን እየሄዱ ያለ ወንዝ ዳር ሲደርሱ አንዲት ተለቅ ያለች ሴትዮ እግሯ ተጎድቶ ወድቃ መሻገር አልቻለችም ወንዙን እና ቁጭ ብላለች። ከዛ የሚረዳኝ የለም ስትል ሽማግሌው ሞኖክሴ ከፍ አደረጋትና አሻገራትና አድርሷት ሄደ። ጧት ላይ ነው ይሄ የሆነው። ወጣቱ ሞኖክሴ ከነከነው። ሴት አነካም ብሎ ይል እንደ ይሄ ይያል ቀኑ ሙሉ ሲያስበው ውሎ ማታ ቁጭ ባሉበት እኔ ምላለኝ ቅር ብሎኛል አንድ ነገር አለ። ምንድነው ሲል እንዴት ሴት አነካም ብለ ያችን ሴትየው ጧት ላይ ተሸክማ አሻገርካት ሲል ልጄ ያለው እኔ ልጅቷን ሴትየዋን ካስቀመጥኳት ብዙ ሰዓታት ሆኗል። አንተ አሁንም ድረስ በአእምሮ ተሸክማት ነው እንዴ ያለው ብሏል። እኔ ያለ ያስቆጥ አሻገርኳት አስቀመጥኳት
እኔ ስንት ነገር ቀኑ ሙሉ ሜዲቴት እያረኩ ነው ያልኩት አለ። አንተ ግን እስካሁን በአእምሮ ተሸክማት ነው እንዴ ያለኸው አለ። እያሰብካት ነው ያለኸው እንዴ አለ። እዚህ የጎዱሽ ሰዎች ረስተውታል። they are living a good life ትዙሉ አይላቸው ሲያዩ ክፍል ያደርጉሉ ይችላልቸው እንዴት እንደጎዱ ሁሉ ትዝ አይላቸው። ግንስ አንተሳ you are suffering your life በቃ miserable ሆናል። ይሄኛው ውጣ ቢባል ማይወጣ ውጣ በተለው አይለቅ። ለምን እሲ መግቢያ በር ሰጠዋላ ክፍል አበጅተለታል እኮ ሰይጣን አይሆነ ቅይማት ስላለ ኦፌንድድ ስለሆንኩኝ እናትና አባቴ ሳድግ እንደዚህ ስላደረጉኝ እነንትና እንደዚህ ስላደረጉኝ ይሄው ቤት አለኝ ቁጭ በል እዚች ውስጥ ከቤቴ ክፍሎች ውስጥ አንዱን እሰጣለሁ ቁጭ በል እዚች። ውጣ ቢባል ማን ያስወጣዋል? አንተ አካል አጋለጥከው በስተቀር። እዚህ እንደዚህ አይነት ምንም አይነት የዲያብሎስ ነገሮች እንዲለቁን ስንፈልግ አንዱ የምናደርገው ምንድነው? ክፍሎቹን ማፈራረስ። ይጋለጣል ያን ከዛ መደበቂያ አይኖርም። ፓስተር ሃምፍሬይ ሲናገሩ የሰማሁት ማረሳው ንግግር እኔ በብዙ ዓመት በፎስ ሳገለግል ከባዱ ለሰዎች ለፎስ መጸለይ በልባቸው ሐዘን ቅይማት ለያዙ ሰዎች ነዋል። በተለይ በኢትዮጵያውያን ማህበረሰብ መካከል ሳገለግል አሉ እጅ ተጭኖባቸው ብዙ ሰዎች በሚፈወሱበት ፕሮግራም ላይ ማይፈወሱ ብዙ ሰዎች አሉ። ኋላ በደንብ ሳወራ they are so offended በሆነ ነገር እንደ ኢትዮጵያ አይነት ማህበረሰብ ውስጥ ደሞ ስትኖር offended ትሆናለህ። መጽሐፍ ቅዱስ ሲናገር መሰናክል መምጣቱ አይቀርም ይላል። የኛ ትርጉም ሲናገር መሰናክል ጌታ ኢየሱስ ነው የተናገረው። እንግሊዝኛ ትርጉም እንደሚል ታውቃላችሁ offense must come። በህይወት ማወቅ ያለበት ነገር you will be offended. You will be offended. ኦፌንድ የሚያደርጉ ሰዎች ይመጣ። አንዳንዱ ሰው ሆነ ብሎ ኦፌንድ ያደርጋል። አንዳንዱ ሰው ሳያውቅ ነው ኦፌንድ ያደረገ። ሰላም ሳይለኝ ያለፈ ብለ አንተ ኦፌንድ ሆናል። እሱ እኮ አላየህም አንተ። ዘመድ ሞቶብኝ ለቅሶ አልደረሰም ብለ ኦፌንድ ሆናል። ሰውየው አልሰማም። ኦፌንስ ውልካ ልትጠነቀቅባቸው የሚገቡ ነገሮች ምንድናቸው? ሁለት ነገሮች። አንደኛ አንተ ኦፌንድ ላለማድረግ፣ ሁለተኛ ኦፌንስን ወደ ልብ ላለማስገባት ወንም ቅይማትን ወደ ውስጥ ሌላን ሰው ላለማስቀየም ተጠነቀቃለህ። አንደኛ ባይ ዘ ወይ ሌላን ሰው ላለማስቀየም ትጠነቀቃለህ እንጂ ያልኩት ሌላን ሰው ፈጽሞ አታስቀይምም አለልህ። ልክ አንተም ኦፌንድ እንደምትሆነው አንተም የሆነ ሰው ኦፌንድ ታደርጋለህ። አይታችሁ አታውቁም? ገጥሟችሁ አያውቅም? ታምሜ ያልጠየቀኝም የሆነ ሰው ብሏችሁ አያውቅም? መቼ ሰምቼ ብሰማ አልደርስም እንዴ? እኔ ኦፌንድ ነው ያ ሰውዬ። ኦፌንድ አድርጋችሁታል እናንተ። አቀዳችሁ አይደለም፣ አስባችሁ አይደለም። ሰው መርጦ ኦፌንድ ይሆናል። ግን ምን እንደምታደርገው ሆነ ብለህ ሰውን አታስቀይምም። ቁጥራን ሁለተኛ አንተ ቅይማትን ወደ ልብ ሰው አያስቀይምህም አልልህም። ቅይማትን ግን ወደ ውስጥ አታስገባ። ኢሞሽናል ስፔስ ሁለተኛ። ሶስተኛ ሪሌሽናል ስፔስ ወይንም የወዳጅነት ስፍራ። አንዳንድ ሰው ወደ ህይወት ሲገባ ሰይጣን ገብቷል። መቃል አንዳንድ ሰው ሲገባ ሰይጣን ገብቷል። አንድ ሰውዬ ብሏል፣ አንዳንድ ሰዎች ቤት ሰይጣን ሊገባ አይቶ ራሱ አንዳንድ ሰዎችን ሳይ እነሱ ካሉ እንኳን እኔ ብዙ አላስፈልግም ይላል። እነሱ የኔን ስራ ይሰራሉ ብሎ ዋው የኢዮብን ሁሉን ሲወስድበት ሚስቱን ያልወሰደበት ለዚህ ነው ይባላል። he took everything እኮ እና ከሱ ጋር የሚሰሩት የአጋንንት መላእክት ሁሉን እየገደሉ አንደኛው አጋንንት ዞር ብሎ ሳይ ሚስትየው አለች። ሚስትየውን ረስተናል ልበላት ሲል ተዋት አለ እሱ። ተዋት፣ እሷ የኛ ነች፣ የኛ ወገን ነች። ተዋት፣ እሷን ሊቨር አለውን። ለምንድን ነው እዚህ አንተ ሁሉም ሞቶብኛል እንደው አንተ ስለተረፍከኝ እግዚአብሔር ይመስገን እኮ አይደለም። አንተ ስለምን አትሞት? አይ ቲንክ ሌላ ላግባም ብላ አስባዩን አደ ነው we have no idea but it's like ሰድበ ለምን አትሞትም አንተም ትለዋለች። አንተን ስላተረፈልኝ እግዚአብሔር ይመስገን እኮ አንድ ነገር እኮ ነው። አንተም ለምን አትሞትም? ሰይጣን ሲያይ I love her አለ። ረጅም እድሜ ይወርላት አለች ሴትዮ። ትኑር አለ፣ ትኑር ብዙ ዘመን። see when evil people ሰለሞን ረጅም ዓመት በመልካም ኖሯል። የሰለሞን ዕውቀት የጀመረው መቼ ነው ታውቃላችሁ? ዲፕሎማሲያዊ የሆነ ስራ ለመስራት ሲል
ብዙ ሰዎችን የብዙ የባዕድ ሀገራትን ልጆች አገባ። ሰለሞን ባይዘ ብዙ ጊዜ ሰዎች 700 ሚስት 300 ቁባቶች ነበሩት ሲባል ስለ ሴክሹዋል ነገርና ያስባሉ። ኖ ዲፕሎማቲክ ነው። አብዛኞቹ ሰለሞን አያውቃቸውም ራሱ። ሰለሞን ለምሳሌ ምሳሌ ስታነቡ፣ መክብብ ስታነቡ፣ መኃልየ ሰለሞን ስታነቡ ስለ ብዙ ሴት አያወራም። ባይዘ ስለ ጥቂት ሰዎች ያወራል። ጸበኛ ሴት፣ ነገረኛ ምናምን ይላቸዋል። ግን ብዙ ጊዜ ለምሳሌ መኃልየን ስለ አንዲት ሴት ይጽፋል። ምሳሌ ስለ አንዲት ሴት ይጽፋል። እነዛን ሁሉ 700 የሚወዳቸው አልነበሩ። ግን ዲፕሎማት because it's like የሆነ ሀገር እንዳያጠቃኝ የሀገሩን ንጉስ ልጅ ባገባ መቼም ልጁን አይገላት የልጁ ባልነኝ አይገለኝም ብሎ በማሰብ የዚችንም ሲያገባ የዛች ሲመጡ ልጆች ሴቶቹ ሲመጡ በባዶ እጅ አይመጡም። ልብስ ብቻ ይዘው አይመጡም። አምላክ ይዘው ይመጣሉ። አምላክ ጣዖት ይዘው ይመጣሉ። እዛ ቤተ መንግስቱ የቱ ጋር ነው የኔ መኖሪያ ትላለች። እዚህ ጋር ነው ያንቺ መኖሪያ። ቤት ሲሰራላት ቤቷ ላይ ታቆማለች። ደሞ የሚገርመው ነገር ጣዖት ብቻ አይደለም ይዘው ይመጡት። የጣዖት አምልኮን ስርዓት የሚያካሂዱላቸውን ካህናት ሁሉ ይዘው ይመጣሉ። የራሳቸውን ካህናት የራሳቸውን 700 አስባቸዋል ስትከበቡ። ከዛ አንዳንዶቹን ሲወዳቸው ና እስቲ የኔን አምላክ ላስተዋውቅ ትለዋለች። ሰውየው ደግሞ አጉል የሆነ የጥበብ ፍለጋ ሱስ አለበት። ምናልባት እስቲ አንቺ የኔ አምላክ አንዴ ጥበብ ሰጥቶኛል ያንቺው ጋር እስቲ ሌላ ጥበብ ካለ ብሎ ይሄንንም ሲከተል ይላል እኮ ራሱ መክብብ ላይ ሲናገር እኮ ጥበብን ፍለጋ አይለ ሞኝነትን ሁሉ ተከተልኩኛል። I followed everything። ሰለሞን መውደቅ የጀመረው ወዳጅነቶችን ሲያዳብር። There are some Samson was a mighty man until Delilah entered his life. Delilah ስትገባ ወደ ህይወቱ ደሊላ ወደ ህይወቱ ስትገባ that was the end. Relational space ወዳጆች አንዳንድ ሰዎች አሉ ጌታን እንድትወድ የሚያደርጉ ሰዎች አይደሉም። ጌታን ብዙ አንተ ቸርች አበስታለ የሚል ሰው dangerous person። ብዙ የዋቱን የሚል ሰው ገጥሟቸው ያቁም። እንደዚህ አይነት ሰው ብዙ የዋቱን የሚል ሰው no that's a very dangerous person። ሰላም አትበሏቸው የሚላቸው ሰዎች እንዳሉ ታውቃላችሁ። አዲስ ኪዳን እቺን ስለማናወራ ነው አይደል? ሰላም አትበሏቸው፣ መንገድ ላይ ስታያቸው ሰላም አትበሏቸው የሚላቸው ሰዎች አሉ። ከዚህ በፊት ነግሬያቸዋለሁ። ሮሜ ላይ ሲናገር እናንተ የምትማሩትን ትምህርት የሚቃወሙትን ማርክ አርጓቸው፣ ህብረት ከነሱ ጋር አታድርጓል። ምን ተማርክ ደግሞ እዛ ቸርች? እኔ ያ ቸርች አይመቸኝም። ምንድነው ደግሞ እዛ የሚያስተምሩት? እንዳለ አስተኞች ምናምን። ፌሎሺፕ ባደረክ ቁጥር the devil has entrance። የምትማሩትን ትምህርት የሚቃወሙትን ምን አርጓቸው? ማርክ them። ከዛሳ በዚህ መንገድ ሲመጡ ስታያቸው በዛ ቀይር። ሰላም ስትል ራሱ ልብህን አትክፈትላቸው። why the devil will enter። እኔ ስለ ራሴ ጓደኛ ነግሬያቸዋለሁ። ስለ ራሴ ጓደኛ ብዙ ቸርች ማለት ብዙ አያስፈልግም። እኛውን ተማሪዎች ነን። መማር ነው ያለብን። መማር ትምህርት ላይ ነው ማተኮር ያለብን። is a good Christian። ግን ሰይጣን ባይዘወይ ማይቲ ኃያል ሰው ልትሆን እየተጠራኸውን ሰው የተራሰው ካደረገህ ያዝዋ። ጥሩ ትዳር ሰጥቶ ጥሩ ቢዝነስ ሰጥቶ ጥሩ ገንዘብ ሰጥቶ ተራሰው ካደረገህ ያዝዋ። አሸንፎ ሰይጣን የሚያሸንፈው ባይዘይ ሲገለን ብቻ አይደለም። እንደዛ አንዳንድ ጊዜ ሰዎች እንደዛ ያስባሉ። ሰይጣን የሚያሸንፈው ከገደለኝ ሆስፒታል አልጋ ላይ ከጣለኝ ኖ ጥሩ ህይወት ሰጥቶም ሊያሸንፍ ይችላል። ማይቲ ፐርሰን ሊሆን የተጠራ ሰው ኦርዲነሪ። ከዚህ በፊት ነግሬያቸዋለሁ። እግዚአብሔር ሊባረክ ሲፈልግ የሚሰጥ ምንድነው? ሰው። ሰይጣን ህይወትን ሊያበላሽ ሲፈልግ የሚሰጥ ምንድነው? ሰው። አራተኛው ደግሞ የባህሪ ስፍራ behavioral access behavioral space የባህሪ ስፍራ ምን ማለት ነው? ባህሪ አንዳንድ ባህሪዎች አሉ፣ ከባድ የሆኑ ባህሪያት። መጽሐፍ ቅዱስ ሲናገር እድሜ በምድር ላይ እንዲረዝም መልካም እንዲሆን ለምን አድርግ ይላል? ምን አድርግ? እናትና አባትህን ምን በል? አክብር። ምን እንዲሆን? መልካም እንዲሆን እድሜ በምድር ላይ እንዲረዝም። ተቃራኒውም እውነት ነው ማለት ነው አይደል እንዴ? እናትና አባትህን ካላከበርክ እድሜ በምድር ላይ አይረዝም፣ መልካም አይሆንልህ ማለት ነው አይደል? ጌታን ተቀበለህ ድነህ አሜን
የእግዚአብሔር ልጅ ሆነ መልካም አይሆንልህ። ቃሉ ነው የሚለው እኔ አይደለም። this new testament ኤፌሶን ምዕራፍ 6 አንዳንድ ባህሪያት ምን አይነት ባህሪያት አሉ? ግልፍተኛ ባህሪያት አሉ። ግልፍተኛ ባህሪ ታውቃላችሁ? ማንንም የማያከብር ሰው አለ። ማንንም የማይፈራ ሰው አለ። እኔ ማንንም አልፈራም ይላል። እነርሱ ደግሞ ኮርቶ እኔም ከእግዚአብሔር ውጭ ማንንም አልፈራም የሚል ሰው ካገኛችሁ እግዚአብሔርንም አይፈራ። በደንብ አስተውል። ከእግዚአብሔር ውጭ ማንንም አልፈራም የሚል ሰው ካለ እግዚአብሔርንም አይፈራም። ቢኮዝ እግዚአብሔርን የሚፈራ ሌላውን ሰው መፈራት ያለባቸውን ሰዎች ይፈራል። መፈራት ላለበት መፈራት፣ መከበር ላለበት ለመከበር ምናምን የሚለው እኮ መጽሐፍ ቅዱስ ስለ እግዚአብሔር አይደለም። ክብር ለሚገባው ክብርን እንሰጣለን። ጥሩ መዝሙር ነው። ክብር ለሚገባው ክብርን እንሰጣለን የሚለው ጥቅስ ግን የሚያወራው ስለ እግዚአብሔር አይደለም። ክብር የሚገባቸው ሰዎች አሉ፣ ክብርን ስጧቸው። መፈራት የሚገባቸው አሉ፣ ፍሯቸው። ለምሳሌ ስለ ስልጣን ሲናገር ስልጣን ከእግዚአብሔር ካልተገኘ በስተቀር ከሌላ አይመጣም። ስለዚህ አለ ፍሩ፣ አክብሩ። አንዳንድ ባህሪያት አሉ። ለምሳሌ ዲስሎያል ሰዎች አሉ፣ ታማኝ ያልሆኑ ሰዎች አሉ። በቤተሰብ ታማኝ አይደሉም፣ በትዳር ታማኝ አይደሉም፣ በቤተ ክርስቲያን ታማኝ አይደሉም፣ በሪሌሽንሺፖች ታማኝ አይደሉም። ታማኝ አለመሆን በር ይከፍታል ለዲያብሎስ። እኛ ግን በኢየሱስ ስም ለዲያብሎስ ስፍራ አንሰጥም። ከዚህ ቀን ጀምሮ ባንተ ህይወት ባንቺ ህይወት ስፍራ አይኖረውም። በኢየሱስ ስም ስፍራ አይኖረውም። እንደዚህ ተመልክተን እንጨርሳለን። ኔክስት በደንብ በጣም ብዙ ነገሮችን እንማራለን። እመኑኝ። ከዚህ ሁሉ እስካሁን ድረስ ያለውን እንደ ኢንትሮዳክሽን ቁጠሩልኝ። ሰይጣን ተሸንፏል፣ የተሸነፈ ጠላት እስካሁን ድረስ ያለውን እንደ መግቢያ ቁጠሩልኝ። መግቢያ ነው። this is the one እዚህ ተሸንፏል። መሸነፉ እውነት ነው። ፕራክቲካሊ በኔ ህይወትሳ እዚህ አንዳንድ ሰው ተሸንፏል ሲባል ራሱ ብዙ ትርጉም አይሰጠውም። ቢኮዝ የተሸነፈው እኔን እያደቀቀኝ ነው ብሎ ያስባል። የተሸነፈው ለምንድን ነው እጅ አንተን የሚያደቅ ሲባል ቢኮዝ እነዚህ ነገሮች እጅን አስረው ያስደበደቡ ነው። መልሰን እንዳትደባደብ እጅን አስረው ያስደበደቡ ነው። ስለዚህ እጅ እንዲፈታ አሜን አሜን። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ራሳችሁን የምትገዙ ሁኑ። ምን በሉ? ራሳችሁን የምትገዙ ሁኑ። ራስህን ካልገዛ ለሰይጣን በር ትከፍታለህ ያለ ከተማን ከሚጠብቅ ራሱን የሚጠብቅ ይላል እኮ ቃሉ ሲናገር። ንቁ። ለምን ሲል ጠላታችሁ ዲያብሎስ የሚውጠውን በመፈለግ እንደሚያገሳ አንበሳ ወዲያ ወዲህ ይዞራልና። ቁጥር 9 እንደዚህ ይላል። ግን በጣም ነው የምወደው ይሄንን። በዓለም ዙሪያ ያሉት ወንድሞቻችሁ ተመሳሳይ መከራ እንደሚቀበሉ አውቃችሁ በእምነት ጸንታችሁ ተቃወሙት። resist him refuse። ተቃወሙት ማለት ባይዘው ወደቅ ማለት አይደለም። ወደቅ ሂድ ወጣ ማለት አይደለም። ተቃወሙት ማለት resist him ምን ማለት ነው? በርን ሰብሮ ሊገባ ሲሞክር ምን አድርግ? resist አድርገው። በሩን ለቀ ከፍታ ተተውለት። resist him ኖ በለው። ለምን ሲል ምክንያቱም ይላል እናንተ ዛሬ በምትታገሉበት ትግል ብዙዎች እየታገሉ ነውና። ስለዚህ ምን እያለ ነው? እናንተም ይህንን ስታሸንፉ ሌሎች እንዲያሸንፉ መንገድ ትሆናላችሁ። እናንተ ይህንን ስታሸንፉ ድል ስትነሱ ሌሎችን ድል እንዲነሱ መንገድ ትከፍታላችሁ። ሃሌሉያ። በእግሮቻችን ቆመን ቁጥር 10 እናነባለን። ከዚህ ሁሉ በኋላ ደግሞ በዚህ ሁሉ ደግሞ ጉዞ ውስጥ ምን ይሆናል ሲል እንደዚህ ይላል። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራ ከተቀበላችሁ በኋላ ለጥቂት ጊዜ ከታገላችሁ በኋላ ግን የሚገርመው ነገር ከተቀበላችሁ በኋላ የሚልበት ምክንያቱ resist አድርጉት፣ እሺ አትበሉት፣ ስፍራ አትስጡት ካለ በኋላ ከዚህ በኋላ ምን ያደርጋችኋል? እርሱ ራሱ መልሶ ያበረታችኋል፣ አሜን፣ አጽንቶም ያቆማችኋል። አሜን። እስቲ በሉ እርሱ ራሱ ጮክ ብላችሁ በሉ እርሱ ራሱ መልሶ ያበረታኛል፣ አጽንቶም ያቆመኛል። ድገሙት። እርሱ ራሱ መልሶ ያበረታኛል፣
አጽንቶም ያቆመኛል። ስለዚህ ለዲያብሎስ ስፍራን አልሰጠውም። ለዲያብሎስ መግቢያ ቀዳዳ አልሰጠውም። ድገሙት። ለዲያብሎስ መግቢያ ቀዳዳ አልሰጠውም። ከዛሬ ጀምሮ በሕይወቴ ያለ በር ሁሉ ያለ ስፍራ ሁሉ ለዲያብሎስ የተከፈተ በር ሁሉ ለዲያብሎስ የተሰጠ ስፍራ ሁሉ ዛሬ እዘጋዋለሁ። ድገሙት። ዛሬ እዘጋዋለሁ። ዛሬ ስፍራ አሳጣዋለሁ። ዛሬ ስፍራ እነጥቀዋለሁ። ዛሬ ስፍራ እነጥቀዋለሁ። ሃሌሉያ። እጆቻችንን ደረታችን ላይ ጭነን እንጸልያለን። ጀስት አንድ ደቂቃ እጃችሁን ደረታችሁ ላይ አድርጉና በሕይወቴ ያለ የትኛውንም በር ዛሬ እዘጋለሁኝ፣ የትኛውንም ስፍራ ዛሬ እነጥቃለሁኝ በሉ። ለዲያብሎስ የተሰጠ የትኛውንም በር እዘጋለሁኝ፣ የተከፈተውን በር ሁሉ እዘጋለሁኝ፣ የተሰጠውን ስፍራ በሙሉ ዛሬ እነጥቃለሁኝ። በቤተሰቤ በሕይወቴ ላይ ያለ ዋቴቨር ምንም አይነት በር ዛሬ እዘጋለሁ፣ ዛሬ እዘጋለሁ፣ ዛሬ እዘጋለሁ። ማማ ሴሌቦሮሎቦ ሼባራባጋዳ ባያላቦስ ሴሌቤቤ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 ቤ ጸልዩ። የአእምሮ በሮችን የአስተሳሰብ በሮችን እነጥቀዋለሁኝ በሉ። የስሜት ስፍራዎችን እነጥቀዋለሁኝ። የትኛውንም አይነት እንደ እግዚአብሔር ያልሆነ መልካም ያልሆነ አስተሳሰብን እነጥቃለሁኝ። መልካም ያልሆነ ስሜትን እነጥቃለሁኝ። የትኛውንም አይነት መልካም ያልሆነ ወዳጅነት፣ መልካም ያልሆነ ሪሌሽንሽፕ ዛሬ እዘጋለሁኝ። ማላባራ ቦሎቦሮቦ ሻባ መለበረደበሻ የትኛውም አይነት ለዲያብሎስ ስፍራ የሚሰጥን ባህሪ ዛሬ እሸራለሁ በሉ። እሸራለሁ። ሳያና ማና 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 ባራላቦያ ሴሌሌሌሌሌሌቦ ያላማንዴሌሌሌቦሽ ሴላላላላላላናዶ ያላላላ ባራዲያስ ሼላላላላላላማንዴ Sela bara la bara la bara la bo ya la bara la basi. ለዲያብሎስ መግቢያ ቀዳዳ አልሰጠው። ለዲያብሎስ መግቢያ ቀዳዳ አልሰጠው። በእኔ ላይ ምንም ነገር የለውም። በእኔ ላይ ምንም ነገር የለውም። በእኔ ውስጥ ምንም ነገር የለውም። ተናገሩ። ጀስት አንድ ደቂቃ ብቻ ነው የምንጸልየው። ተናገሩ። በእኔ ውስጥ ምንም ነገር የለውም። በእኔ ውስጥ ምንም ስፍራ የለውም። በልቤ ውስጥ ምንም ስፍራ የለውም። በባህሬ ምንም ስፍራ የለውም። እንደ ጌታ ኢየሱስ በድፍረት አውጁ። በእኔ ስፍራ የለውም። በእኔ ስፍራ የለውም። በእኔ ስፍራ የለውም። ሼላባባባባባባባባባ ያለባ እኔና እሱ ምንም ኮመን ነገር የለንም። እኔና እሱ የሚያመሳስለን ባህሪ የለንም። እኔና እሱ የሚያመሳስለን ነገር አስተሳሰብ የለንም። የዚህ ዓለም ገዢና እኔ የሚያመሳስለን ነገር የለንም። የእርሱ ባህሪ እኔ ጋር የለም። የእርሱ ንብረት እኔ ጋር የለም። የእርሱ ንብረት እኔ ጋር የለም። የእርሱ ንብረት እኔ ጋር የለም። የእርሱ ነገር እኔ ጋር የለም። የእርሱ ነገር እኔ ውስጥ የለም። ያያላማኖሽ ያላባ ሳሊያባነያኖስ ጀስት 10 ሰከንድ ለጨምርላችሁ። ራሳችሁን ከነዚህ ስፍራዎች አንጹ። ከነዚህ ለዲያብሎስ ከተከፈቱ ስፍራዎች ራሳችሁን አንጹ። ሼያናናናናናናናኔ ላባማማንዶሎ ቦሎሎቦስ ስፍራ የለውም በእኔ ከዚህ ቀን ጀምሮ በሉ። አውጁ። ከዚህ ቀን ጀምሮ መግቢያ ቀዳዳ የለውም። ከዚህ ቀን ጀምሮ ስፍራ የለው። ከዚህ ቀን ጀምሮ ስፍራ የለው። በሕይወቴ ስፍራውን እነጥቃለሁ። በሕይወቴ ስፍራውን እነጥቃለሁ። በጤንነቴ ስፍራውን እነጥቃለሁ። በአእምሮዬ ስፍራውን እነጥቃለሁ። በቤተሰቤ ስፍራውን እነጥቃለሁ። በገንዘቤ ስፍራውን እነጥቃለሁ። በአገልግሎቴ ስፍራውን እነጥቃለሁ። በስራዬ ስፍራውን እነጥቃለሁ። ሼላካ ባረከቴ ሮቦቦ ሻባሃታላማ ሮቦቦቦቦቦቦቦ ያላላ ያላባ
Sela baba 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 baba. ሃሌሉያ። እጆቻችሁን ከፍ አድርጉ። ከኔ ጋር በሉ። ዲያብሎስ በእኔ ውስጥ አንዳች ነገር የለውም። ድገሙት። ዲያብሎስ በእኔ ውስጥ አንዳች ነገር የለውም። የዲያብሎስ የሆነ አንዳች ነገር በእኔ ውስጥ የለም። የዲያብሎስ የሆነ አንዳች ባህሪ፣ አንዳች አስተሳሰብ፣ አንዳች ስሜት፣ አንዳች ወዳጅነት በእኔ ውስጥ የለም። ስለዚህ በእኔ ላይ ስልጣን የለውም። ስለዚህ በእኔ ላይ የኔ በሆነው ነገር ላይ ስልጣን የለውም። ከዚህ ቀን ጀምሮ ለዲያብሎስ በሕይወቴ ስፍራ አልሰጠውም። ከዚህ ቀን ጀምሮ ለዲያብሎስ በሕይወቴ መግቢያ ቀዳዳ አልሰጠውም። ሃሌሉያ። በኢየሱስ ስም እንደተናገራችሁ እንደ ቃላቸው ይሆነላችሁ። በኢየሱስ ስም ዲያብሎስ በእናንተ ሕይወት ስፍራ አይኖረው። በጌታ በኢየሱስ ስም ስፍራ ሁሉ ተነጠቀ። ስፍራ ሁሉ ተነጠቀ። በኢየሱስ ስም ስፍራ ሁሉ ተነጠቀ። ስፍራ ሁሉ ተነጠቀ። ኃይል የለውም። ኃይል የለውም። ማሸነፍ አይችልም። ሕይወትሽን ሊያበላሽ አይችልም። ሻላባያና ማንዶሎ ቦሮሎቦስ